ጤና ይስጥልኝ። ወንድማገኝ እባላለሁ። ኢትዮጵያ ማናት ኢትዮጵያዊነትስ ምንድነው በሚል ርዕስ የጀመርኩት ዝግጅት ስድስተኛ ክፍል ነው እና ባለፈው ሳምንት ወደ ዋናው የዚህ ዝግጅት ዓላማ ገብቻለሁ። እንግዲህ ከዛ መነሻ አድርጌ እቀጥላለሁ። ግን ከዛ በፊት ሎሬት ጸጋዬ ገብረመድህን ጥቅስ ነው ተብሎ ተቀመጠ አንድ ጥቅስ አግኝቻለሁ። ምን ይላሉ? አንደኛውን ቃል አልፈዋለሁ። ጦርነት ያስጠላኛል፣ ተቻችሎ የሚኖር ሕዝብ ያስቀናኛል፣ ጥበብ ይናፍቀኛል ይላሉና በእውነት ጦርነት ሁላችንም ሊያስጠላ የሚገባ ተቻችሎ መኖር ደግሞ የሚያስቀና ነውና እንግዲህ እንዴት ይህን ጦርነት ይህን መገዳደል ማስቆም እንደሚቻል እንነጋገራለን። ከዛ በፊት ግን ዶክተር በድሉ አቅጅራ ሀገር ማለት የኔ ልጅ ብለው የሚያስተላልፉትን መልእክትና አንዲት ወጣት ደግሞ መገዳደል ይቁም እያለች የምታሰማውን መልእክት ሰምተን እንመለሳለሁ። ሀገር ማለት የኔ ልጅ፣ ሀገር ማለት ልጄ፣ ሀገር ማለት እንዳይመስልሽ የተወለሽበት ቦታ፣ የተወለሽበት አፈር፣ እትብትሽ የተቀበረበት ቀድመሽ የተነፈሽው አየር ብቻ እንዳይመስልሽ። ሀገር ረቂቅ ነው ቃሉ፣ ሀገር ውስብስብ ነው ውሉ። ሀገር ማለት ልጄ፣ ሀገር ማለት ምስል ነው በህሊና የምታኖሪው። ከማማ ማህፀን ከወጣሽበት ቀን ጀምሮ በጠባሹ ጡት ወይም ጡጦ፣ በዳሽበት ደጃፍ፣ በወደቅሽበት ፈፋ፣ በተማርሽበት ትምህርት ቤት፣ በተሻገርሽው ዥረት፣ በተሳልሽበት ታቦት ወይ በተማንጸሽው ከራማ፣ በእውቀትሽና በህይወትሽ፣ በእውነትሽና በስሜትሽ የምትቀቢው ምስል ነው በህሊናሽ የምታኖሪው። ስትወጅ ሰንደቅ ታደርጊው፣ ቢያስጠላሽ የማትቀይሪው። ሀገር ማለት የኔ ልጅ፣ ሀገር ማለት ቋንቋ ነው። በአንደበት አይናገሩት፣ በጆሮ ያደምጡት። አማርኛ፣ ኦሮምኛ፣ አፋርኛ፣ ቅማንትኛ፣ ጉራግኛ ወይ ትግርኛ ብለው የማይፈርጁት የኔ ልጅ። አማራውና አፋሩ፣ ኦሮሞውና ሲዳማው ጉራግኛሽን ባይሰማ ያልገባሽው እንዳይመስልሽ ሐዘን ደስታሽን ያልተጋራ። የየልቦናችንን ሐቅ ፍንትው አድርጎ እያሳየ ህዝቦችን ከሰንደቃቸው አስተሳስሮ ያቆየ ሀገር ቋንቋ ነው ልጄ፣ የሁለንተናሽ መስታወት። ሲከፋሽ ትሸሸጊበት፣ ሲደላሽ ትኳኳይበት የኔ ልጅ። አያት ቅማያትሽ ሰላም ሲሆን ከወልቂጤ አድማስ ማዶ ሸቅጦ ሲያቀና ወረቱን፣ ለኔና ላንቺ መኖሪያ ሲያደራጅ ቀይና ቤቱን፣ ሀገር ጠላት ሲደፍራትም ጦሩን ሰብቆ እየፎከረ ከኦሮሞው፣ ከትግሬው፣ ከአፋሩ፣ ከወላይታው ከሁሉም የጦቢያ ልጆች አጥንቱን እያማገረ ሀገር ይሉት መግባቢያ፣ ሰንደቅ ይሉት መለያ ሲያቆይልሽ፣ በጉራገኛ የማትገልጪው በጎጥ የማትገድቢው ስንት ታሪክ አለልሽ እና የኔ ልጅ። ለዚህ ነው ሀገር ይሉት ቋንቋ ላንቺ የሚያስፈልግሽ፣ ከወልቂጤ አድማስ ማዶ ለተሳሰረው ታሪክሽ፣ ከወልቂጤ አድማስ ማዶ ለተወጠነው እድገትሽ። እና ልብ በይ ልጄ፣ ሀገር ማለት ቋንቋ ነው በአንደበት አይናገሩት፣ በጆሮ ያደምጡት። ከሁሉም በላይ የኔ ልጅ፣ ተፈጥሮ ከቸረችው በረከት የላቡን ፍሬ የሚበላ ሀገር ማለት ወገን ነው የኔ የምትዩ ከለላ። ትመኪበት ጥሪት፣ ትደምቂበት ብርሃንሽ፣ የሰብናሽ ግማሽ ውል ወገን ነው ማህተምሽ። ዜጋው ነው ልጄ ሀገርሽ። መሬትንማ የኔ ልጅ በእምነትሽና እውቀትሽ ከልለሽ ካላበጀሽው፣ ለእድገትሽ ውጥን ካልሆነ ለተስፋሽ ካልተመገብሽው፣ መሬትማ ባዳ ነው ላለማው የሚለማ ለተስማማው የሚስማማ። ዥረቱም ግድ የለውም ቦይ ለማሰለት ይፈሳል፣ ተራራውም ደንቆሮ ነው ለቦረቦሮ ይበሳል። መሬቱ አይደለም የኔ ልጅ እድርተኛው ነው ሀገርሽ። ስትቸገሪ ታድጎ፣ ስትታመሚ አስታሞ፣ ስትሞቻ አፈር የሚያለብስሽ፣ በእጅሽ ያለህ ብሩህ ጽጌ ሰው ነው ልጄ ሀገርሽ። ወገን ነው ልጄ ሀገርሽ። እና
የኔ ልጅ ሀገር ረቂቅ ነው ቃሉ። ሀገር ውስብስብ ነው። ጦርነቱ ይብቃል። አጎቴ ሊገሉ አይገባም። ጦርነቱ ይብቃል። አንገዳደል። ሐዘኑ ይብቃ። ሚስት ያለ ባል አትቅር፣ እህት ያለ ወንድሟ አትቅር፣ እናት ልጆቿን አትቅበር። ጦርነቱ ይብቃል። ይብቃን ጦርነቱ። አንዋጋ። የትኛውም ቦታ ያለ ጦርነት ይብቃ። ወንድም ወንድሙን አይግደለው። ኑ በጋራ ሰላማችንን እንመልስ። ሰላማችን ይሻለናል። ጉርብትናችን ይሻለናል። አንድነታችን ይሻለናል። ኑ ላለመገዳደል ፈሪ እንሁን። ያለፈው ስቃይ ይበቃናል። ከጦርነት ምን አትርፈናል? እሺ እንግዲህ ዶክተር በድሉንም እናመሰግናለን፣ እህታችንም እናመሰግናለን። በእርግጥ የኔም መልእክት እንደዚህ እህት ነው። ምናልባት እንደሷ በእንባ ላላስተላልፈው እችላለሁ፣ ግን በእውነት እናት ልጇን ማጣት የለባትም። ወላጆች ይጦሩኛል ያሏቸው ልጆቻቸውን በከንቱ ማጣት የለባቸውም። እነዚህ ወጣቶች ገና ሩጠው አልጠገቡም። ትግል አስፈላጊ ነው። ድሮም በፊትም ብየዋለሁ። ለሰው ልጅ መብት በደል ሲኖር መታገል አግባብ ነው። ግን በዚህ በ21ኛው ዘመን መሳሪያ አንስቶ ያውም እርስ በርስ መገዳደል በእውነት ስህተት ነው ለማለት ነው። ግን ይሄ ጥላቻ፣ ይሄ ዘረኝነት፣ ይሄ ያሁኑ መገዳደል ትናንት ድንገት የተፈጠረ አይደለም። በ60ዎቹ መጀመሪያ ወይም ደግሞ በአፄ ኃይለ ሥላሴ ዘመነ መንግስት መጨረሻ በሚገርም መልክ 5-6 እየሆኑ ወደ 4 የሚሆኑ የነጻ አውጪ ድርጅቶች መቋቋም ጀምረው ነበር። ይህ ዝም ብሎ የሆነ ነገር አይደለም። ማን አደራጃቸው? ለምን ተቋቋሙ? እሱ እንግዲህ ራሱ ታሪክ የሚፈታው ነው። ግን ለሁሉም ደግሞ ተጽፎ የተሰጣቸው ትርክት አንድ ነው። አንድ ብሔር፣ ጨቋኝ ብሔር እነዚህን 4ቱን የኤርትራ ነጻ አውጪ ድርጅት፣ የኦሮሞ ነጻ አውጪ ድርጅት፣ የኦጋዴን ነጻ አውጪ ድርጅት እና የትግራይ ነጻ አውጪ ድርጅት የሚባሉትን የበደላቸው የጨቆናቸው አንድ ብሔር እንደሆነ ተደርጎ ነው ተጽፎ የተሰጣቸው። ምናልባት ለኦሮሞ ነጻ አውጪ ድርጅት ተጨማሪ ሆነው ጡት ቆረታ የሚለው ነውና ይሄ እንዴት ሊሆን ቻለ? እውነት እነዚህ ሰዎች በዛን ጊዜ ይህን ድርጅታቸውን የመሰረቱ ሰዎች ከልባቸው አምነውበት ነው ወይንስ ከጀርባ ሌላ አለ? እሱን ምናልባት ከዚህ ዝግጅት መጨረሻ ላይ የማስቀምጠው ቪዲዮ አለ። እሱን በእንግሊዝኛ የተሰራ ቪዲዮ ነው። የአንድ ኢኮኖሚስት በአንድ ስብሰባ ላይ ስለ አፍሪካ በተለይ ደግሞ ከሳህራ በታች ስላለ የአፍሪካ ሀገራት ደይተው ወይም ደግሞ ራሳቸውን ማሻሻል እንደማይችሉ፣ ኋላ ቀርነት፣ ድህነት ለነሱ ብቻ የተሰጠ እንዲሆን ተደርጎ እንዴት እንደሚሰራ የሚገልጹበት ነው። እሱም በኋላ እናያለን። ታዲያ ይሄ ጥላቻ፣ ይሄ ዘረኝነት በህፃናት አእምሮ ላይ እንዲሰረጽ እንዲቀረጽ አንዱ ወገን ክፉ ሌላው ወገን ተበዳይና በዳይ አድርጎ ማስቀመጥ ነበር። በኋላ እነዚሁ ነጻ አውጪዎች መንግስት በሚሆኑበት ሰዓት ደግሞ ይባስ ብለው እስከ መገንጠል የሚል በህገ መንግስት የሰፈረ የህገ መንግስት አንቀጽ ጨመሩበትና ሁሉም ቡድን ሰርቶ እንዲቀመጥ አደረጉት። ያ ነው። ያ ለምን ሆነ ነው? ያን እንዴት ማሸነፍ አልተቻለም ነው? ይቻላል። ኢትዮጵያ
ብዙ ጦርነቶችን አካሄዳለች። በዚህ በኤአይ በኩል እንደው የራሴን ሪሰርች ሳረግ ያገኘሁት ከ300 ዓመት ወዲህ እንኳን ወደ 22 የውጭ ጦርነትና 25 የእርስ በርስ ጦርነቶች ተካሂደዋል። ግን ኢትዮጵያ እንደተባለው የእግዚአብሔር የእጅ ስራ ስለሆነች ነው እንጂ ዮዲት ጉዲት ወይም ማስቴር ይሏታል ለ40 ዓመት ያህል በክርስቲያኖች ላይ በቤተ ክርስቲያን ላይ መነኮሳትን መጽሐፍትን አቃጥላለች፣ ቤተ ክርስቲያንን አውድማለች፣ መነኮሳትን ካህናትን ገላለች። ያም ሆኖ ግን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እንደገና እንደ አዲስ እያበበች እየተሰራች ነው የቀጠለችው። ምናልባት ያን አይተው ነው መሰል የኢትዮጵያ ነገስታት ከሷ በኋላ ደግሞ የመጡት ነገስታት ደግሞ እንደና አፄ ዘርዓ ያዕቆብ አይነቶቹ ደግሞ ቤተ ክርስቲያንን ሲሰሩ፣ ገዳማትን ሲገነቡ፣ መጽሐፍትን ሲጽፉ የኖሩ ደግሞ ነገስታት እናያለን። ግራኝ መሐመድም እንደዛው። ምናልባት እነዚህን ታሪኮች ፍስሐ ዜ መጽሐፍ ላይ ያሉ ስለሆነ ምናልባት እንደው ካሉት ነገስታት መካከል ካሉት ግጭቶች መካከል የዮዲትንና የግራኝ መሐመድን ከነገስታቱ ደግሞ አለፍ አለፍ እያልኩ ሊጠቀሱ የሚገባቸውን በሌላ ዝግጅቴ ላይ ይዤ መቀርብ ይመስለኛል። እና እንግዲህ ይቺ ሀገር ናት እንዴት ኖረች? በእርግጥ ብዙ ጊዜ የሚባል አለ። በትዕግስት በጥበብና በጸሎት ተይዛ የቆየች ሀገር ናት እንጂ አንደኛው ጦርነት ያው የጣሊያን ጦርነት ነበር፣ የግብጽ ጦርነት ነበር፣ ከሱዳን ጋር ግጭት ነበር። እንዲህ እያልን ብዙ መዘርዘር ይቻላል። ያ እንግዲህ እነዛ ሰዎች በጦርነት ቢሸነፉ አርፈው ይቀመጣሉ ማለት አይደለም። ግብጽ በተለይ የአባይን ውሃ በብቸኝነት የመቆጣጠር ህልሟ ምንጊዜም የሚቆም አይደለም። ሌሎችም እንዲሁ የኢትዮጵያን ማደግ የኢትዮጵያን መነሳት ማንሰራራት የማይፈልጉም ይኖራሉ። እንደውም አንድ ጊዜ የሰማሁት ታሪክ ኢትዮጵያን እድል ብንሰጣት ከጃፓንም የመብለጥ አቅም አላት። ሰዎቿ የሰለጠኑ የተማሩ በራስ መተማመን ያላቸው ሰዎች ናቸው ብለው ያምናሉና እነሱም ይተኛሉ ማለት አይደለም። ስለዚህ ሁላችንም ልናስብበት የሚገባ ይመስለኛል። ሰው መሞት የለበትም። የትም ቦታ ሰው መሞት የለበትም። እንዳልኩት ባለፈው ምናልባት በዝርዝርም እናመጣቸዋለን። ብዙ ሀገሮች በርስ በርስ ጦርነት ፈርሰዋል። እና በእውነት ያ መሆን የለበትም። ሚዲያ ሰዎችንም አቁሙ ማለት መቻል አለብን። የሩዋንዳው እልቂት በፊትም እንዳልኩት በ2 እና 3 ጋዜጠኞች ወይም የሬዲዮ ሰዎች ናቸው እንደዛ ያገዳደሉት ያፋጁት። ስለዚህ አሁንም ጦርነት ይቆም ማለት መቻል አለብን። ሰሞኑን በጎንደር ይመስለኛል የሃይማኖት ጉባኤ አንድ ጦርነት ይቆም የሚል ሰላማዊ ሰልፍ በጎንደር ከተማ ከህዝቡ ጋር አድርገው ነበር። ጥሪ ነው። ያ ጥሪ የሁላችንም ጥሪ መሆን አለበት። አትሙቱ መሆን አለበት። መገዳደል ይብቃ መሆን አለበት። መገዳደል ብቻ አይደለም። ምናልባት ከዚህ ቀጥሎ ዶክተር አለማየሁ ዋሴ ኢትዮጵያ ውስጥ ምን ያልተደረገ ነገር አለ ብለው የሚሉት በአንድ መድረክ ላይ ያስተላለፉት መልእክት ስላለ
እሱን ደግሞ ሰምተን እንመለስ። ለጊዜ ሰብክ ነበርና አሁን ትቼዋለሁ ለአልተወሰነ ጊዜ ማለት ነው። ለምን ያላችሁ እንደሆነ የማልኖረውን ህይወት ያልገባኝን እውነት በመስበክ ህዝብንም ሀገርንም መበደል ስለማልፈልግ ትቼዋለሁ። እና እዚህ ውስጥ ሰባኪዎች ካላችሁ ፓስተሮች እና ኡስታዞች የተወሰነ ጊዜ ብንተወው ጥሩ ነው። ምክንያቱም ያላቅማችን ሰይጣንን ይባስ ያበሳጨን ሀገሪቱን ማቱ ስለከተትናት ማለት ነው። እንግዲህ ስለ ኢትዮጵያ ለመናገር በጣም ከባድ ነው። ኢትዮጵያ በጣም ትልቅ ሀገር፣ ሰፊ ሀገር፣ ጥንታዊ ሀገር፣ ህዝቦቿም የበዙ ሀሳባቸውም የበዛ ታሪካቸውም እንደዚሁ እና በዚህ የተነሳ ሚስጥራዊ ሀገር ነች። እንዲሁ ሌላ ቦታ በቀዳነው ትንታኔ ልናስኬዳት የምንችል ሀገር አይደለችም። በጣም ከበድ ያለች ሀገር ነች። እንደ እውነቱ ከሆነ በድህነት መነጽር ስለምናያት ነው እንጂ እጅግ ረቀቅ ያለች ሀገር እንደሆነች ይሰማኛል። እና ስለ ኢትዮጵያ ለመናገር ከባድ ነው። ብዙዎች ኢትዮጵያ እናውቃለን ስለ ኢትዮጵያ ብለው ይናገራሉ፣ ግን አስቸጋሪ ይመስለኛል። ኢትዮጵያን እናውቃለን ከሚለው በላይ ደግሞ የከፋው ኢትዮጵያውያን ያውቁናል ብለን የምናስበው ነው። ህዝቡ ኢትዮጵያ ህዝብ ያው በቃ ራሳችን በህዝብ ዘንድ የምንታወቅ በህዝብ ዘንድ የጎላን አድርገን እናስባለን። እንደው ክብረ ነክ ባይሆንብኝ አዲስ አበባ ውስጥ በአንድ ቲያትር ቤት አንድ ገቢር የተጫወተ ተዋናይም በእውነቱ የኢትዮጵያ ህዝብ የሚሰጠኝ ድጋፍና ሞራል ይላል። እንደ ስሙ አንድ ነጠላ የሆነ ግጥሙ የተጣመመ ዜማው ቁሞ የቀረ ዘፈን ያወጣም የኢትዮጵያ ህዝብ ባደረገልኝ ድጋፍ ኢትዮጵያ ህዝብ ግን ማን ነው? እና አሁን እናንተ እዚህ ብታጨበጭቡልኝ እኔም ለባለቤት የተመልሼ የኢትዮጵያ ህዝብ ያደረገልኝ ጭብጨባ በጣም የሚደንቅ ነው ልል ይችላለሁ። ልክ ይሄው ከአርቲስቶች ወጥቶ ወደ ፖለቲከኞችም ገብቷል። ራሳቸውን የህዝብ ጠበቃ፣ የኢትዮጵያ አለኝታ፣ ህዝቡ እንዲያርጎን ህዝቡ ተጨቁኖ ራሳቸውን አፈ ጉባኤ አድርገው የህዝብ ወኪል አድርገው ብዙዎች ይናገራሉ። እውነት ለመናገር ኢትዮጵያ ውስጥ ግን በኢትዮጵያ ህዝብ የሚታወቅ ሰው መሪዎቹን እናውጣና መሪዎቹን እንደ ፈጣሪ ስለሚያይ እሱ ማወቅ ግዴታ ነው። ከዛ ውጭ ግን በኢትዮጵያ ህዝብ ኢትዮጵያ በሚባለው ሀገርና ኢትዮጵያ ውስጥ በሚኖረው ህዝብ ዳር እስከ ዳር የሚታወቅ ሰው አለ ነው? እኔ ድፍረት ባይሆንብኝ ከጥላሁን ገሰሰና ከአበበ ቢቂላ በስተቀር በኢትዮጵያ ህዝብ ዘንድ የሚታወቅ ሰው ያለ አይመስለኝም። ነገር ግን ብዙዎቻችን የምንናገረው ሟርቱም ምኑም አክቲቪስት ነው ባየው ምኑም ሲናገር በቃ ኢትዮጵያ ህዝብ በሙሉ የሰማ ሰምቶ የተቀበለው የሚመስለናል። ግን እንደዛ አይደለም። 80% ገጠር ነው የሚኖረው። ከ80% ውስጥ እስካሁን ድረስ ሞባይል መፈጠሩን የማያውቅ ቴክኖሎጂ የማያውቅ ፌስቡክ ምን እንደሆነ የማይሰማ ብዙ ሰው አለ። በነገራችን ላይ ሰሞኑን በፌስቡክ እና በሚዲያ የምንሰማውን ሁላችንን ያስገረመን ያስደነቀን የተደነቀውን ህዝብ የእውነት ብንቆጥረው ከ20% በላይ አይሆንም። 80% ሲጀመር ችግሩ እንዳለ ማያውቅም። ባለፉት 50 ዓመታት የኢትዮጵያን ፖለቲካ ያየነው እንደሆነ ኢትዮጵያ ውስጥ ያልሞከርነው ነገር በተለይ ክፉ የሆነ ነገር ያልሞከርነው ነገር የለም። ባለፉት 50 ዓመታት ፊውዳል ሆነን ነበር፣ ቡርዣ ሆነናል፣ ሶሻሊስት ሆነናል፣ እንደውም መረን የለንም፣ እንደውም እኛ ኮሚኒስትም ሆነናል በተወሰነ ጊዜ። ስለመገንጠል ሁሉ ሞክረናል፣ ገንጥለንም ተገንጥለንም አይተናል። እኛ ያልሞከርነው ክፋት ምን አለ እዚህ ሀገር?
እንደ ስታሊን ሰው ዘቅዝቀን ገርፈናል። እንደ ሂትለር ዘር ተኮር አጥፍተናል። እንደ ፒኖቼት ሰው አሳደናል። እንደ ጋዳፊ ነው ወይስ እንደ ሳዳም ያልሆን ነው? ሁሉንም እዚህ ሀገር ሞክረናል። እንደ አይሁድ ሰው እርቃኑን ሰቅለናል። እንደ እስጢፋኖስ በድንጋይ ቀጥቅጠን ገለናል። በዚህች ሀገር ያልሞከርነው ነገር የለም። ዝርፊያ እንኳ ቢሆን ሰው ካለው ላይ ይሰርቃል የተወሰነ። እኛ አገሪቱ ያላትን ሰርቀናል። ዝርፊያ ነው፣ ቶርቸር ነው፣ መለያየትን ነው፣ ማፈናቀልን ነው፣ በዘር መለያየትን የትኛውን ነው ያልሞከርነው? በነገራችን ላይ እነዚህን ሁሉ ብንደምራቸው እንደ ፖለቲካ አስተሳሰብ ቢሆን ኑሮ ኢትዮጵያ መጥፋት የነበረባት አሁን አልነበረም። እዚህ ብዙ ምሁራን አላችሁ። በደንብ ታሪኩን ብናጠነው ሩዋንዳውያን በዘር ተጨፋጭፎ 800,000 ሰው በገጀራ ያለቀው በአንድ ሬዲዮ ፕሮግራም ነው። የሚገርማችሁ ያን ሬዲዮ ፕሮግራም የተዘራውን ዘር ብታስቡት ኢትዮጵያ ውስጥ ከተዘራው ዘር በጣም ትንሽ ነው። የኛ ይከፋል፣ ግን አለን እንዳገር። ሶማሌ መንግስት አልባ ሆነ የተበታተነችበትን ኬዝ ብትወስዱ እኛማ ከዛ አልፈን ሄደን ሶሪያ በርስ በርስ ጦርነት የገባችበትን መነሻውን ኬዝ ብትወስዱ ኢትዮጵያ ውስጥ ከሆነ ያ ጉዳይ ከሆነ ዘመን አልፎታል። ምንድነው ታዲያ አሁን አንድ ላይ ያኖረን? የኔ እምነት በዚህች ሀገር እስካሁን ድረስ ክፋትን ሁሉ አድርገናል። አሁን የቀረን ጥቃቅን ክፋቶች አሉ ገና ምን ጨርሳቸው። ትንሽ ዋናዎቹን አድርገናል። አይ ቲንክ አሁን እንግዲህ ዋና የሚባል ምንድነው? ጅምላ መቃብር አለን። ከአንድ ቦታ ወደ አንድ ቦታ በጨለማ መኪና ጭነን ሰደናል፣ ገርፈናል፣ የሀገሪቱን ሀብት ወደ ውጭ ልከናል። እኛ ሰይጣን በምድር ካስተማረው ክፉ ስራ ያልሞከርነው ምን አለ? ሁሉንም አድርገናል። አሁን እንግዲህ ልብ በሉ፣ እንደ ሰው ከእንግዲህ በኋላ የሚቀረ በጎ ስራ ብቻ ነው። ምክንያቱም እንግዲህ ምን ማድረግ ይቻላል እችን ሀገር ለማፍረስ? አሁን ካረግነው በላይ አንቀጽ 39 ያስገባል፣ ክልል ከለል፣ ብዙ ነገር አደረግን። ያን ሁሉ አድርገን ያላትን ብር ወደ ውጭ ላክ ነው። አገሪቱ አለች፣ አሁን አለች። ስለዚህ እንደ ሰው ልብ በሉ፣ እንደ ሰው ከዚህ በኋላ በጎ ስራ ብቻ ነው እንጂ የቀረን ክፉን አድርገን ስለጨረስን የሚቀሩንን ጥቃቅን ነገሮች አሁን let them finish the evils። እኔ ደግሞ የምለው ያ ታሪክ እኮ ሆኖ አብቅቷል ነው። ጎርባቾቭም ነበረን፣ ቦሪስ የልሲንም ነበረን፣ ሁሉም አለ። ምን አዲስ ነገር አለ እዚህ ሀገር? ሁሉም ግን እንደ ሀገር እንቀጥላለን። ለምን? የታሰርንበት ገመድ የአረቦኑ ማሰሪያ ጥብቅ ነው። ለዚህ ነው እንደምናስበው አይደለም። ሀገሪቱን እናውቃለን፣ ሰውም ያውቀናል እንላለን እንጂ እንደምናስበው አይደለም። አልኩ ብዙ ሰው እዚህ ውስጥ ያለውን ሰው የሀገሪቱ ወኪል አድርጎ የሚያስብ ሰው አለ። ህዝቡን ደስ አለው፣ ህዝቡ አጨበጨበ የሚል ሰው አለ። ይሄ እኮ 0.000 ምናምን ነው ከኢትዮጵያ ውስጥ። አንድ አክቲቪስት ፎሎ የሚያደርጉት ሰዎች 90,000 ነው። 100 ሚሊዮን ህዝብ ባለበት ሀገር ያን ሰው ተከትለን ስንነጉድ በጣም ይገርማል። እኛ ሰይጣን በምድር ካስተማረው ክፉ ስራ ኢትዮጵያ የተሰራችበት ስሪት በጣም ጠንካራ ነው። ራሱ ምስጢር ሀገር ናት የሚባለው ለዚህ ነው። ያ ነው እስካሁን ያቆያት፣ ወደፊትም የሚያቆያት እሱ የሰራት የሚጠብቃት አምላኳ ነው እና በእውነት ይሄ የሁሉም ሰው ዘመቻ ሊሆን ይገባል።
አንዳንዴ ዱላ የምናቀብል ድንጋይ የምናቀብል ለጥይት መግዣም ምንሰጥ ሰዎች አለን። ግን ያ በራሳችን ቢደርስ ምን ያህል እንደሚያመን ማወቅ መቻል አለብን። ግደል ተኩስ ባለው ማለቱ በእውነት ለአፍ ቀላል ሊሆን ይችላል። ግን ለምን ምንድነው ጥቅሙ? በጦርነት ምን የተገኘ ትርፍ አለ? ምን ልምድ አለ? በቅርብ ሱዳን ምን እየሆነች ነው? ትግራይ ያለቁት ባለፈው እንዳልኩት ያ ሁሉ ወጣት ያ ሁሉ ሀገር ሊገነባ የሚችል ደመከል ሆኖ ነው የቀረው። እነ ሶሪያ ያን ያህል ዓመት እርስ በርስ ተጨፋጭፈው ምን አተረፉ? እና በእውነት ይቁም ልንል ይገባል ነው። እንግዲህ በመጨረሻ እንዳልኳችሁ ይሄን ከዚህ ቀጥሎ ያለውን ቪዲዮ ተመልከቱና የሚቀጥለው ሳምንት የምንነጋገርበት ይሆናል። ለዛሬ ያለኝ ዝግጅት ይሄን ይመስላል። ሳምንት እስክንገናኝ መልካም ሳምንት።